ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። በአትሌቲክሱ ዘርፍ የሮም ስም ሲነሳ ለኢትዮጵያውያን ቀድሞ ትዝ የሚለን አበበ ቢቂላ በባዶ እግሩ ዓለምን ያስደመመበት ውድድር ነው። አሁን ደግሞ የውበት ማዕከል የሆነችው ሮም በሌላ የአትሌቲክስ ገጽ ብቅ ብላለች። የዓለም አትሌቲክስ ተመልካቾች አይን የጉዳፍ ጸጋይና የቺቤት ትንቅንቅን ለመመልከት በጉጉት እየጠበቀ ይገኛል። በዚህ ዙሪያ እየወጡ ያሉ መረጃዎችን እየተከታተልን ወደ እናንተ ማቅረባችንን እንቀጥላለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንላለን። በ2025 ዳይመንድ ሊግ በሚደረገው የሴቶች 5000 ሜትር ውድድር የርቀቱ የዓለም ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይና የኦሎምፒክ ሻምፒዮና ቢያትሪስ ቺቤት የሚያደርጉት ፉክክር ተጠባቂ ሆኗል። በአምስተኛዋ ከተማ ሮም በሚካሄደው ውድድር በሴቶች 5000 ሜትር 6 ኢትዮጵያውያን አትሌቶች የሚሳተፉ ሲሆን አትሌት ጉዳፍ ጸጋይ ለአሸናፊነት ከኬንያዊቷ ቺቤት ጠንካራ ፈተና ይጠብቃታል። ሁለቱ አትሌቶች በተመሳሳይ ርቀት በጂአመን ባደረጉት ዳይመንድ ሊግ ኬንያዊቷ ቺቤት ስታሸንፍ ጉዳፍ ጸጋይ ሁለተኛ ነበር የወጣችው። ጉዳፍ ለመጨረሻ ጊዜ ቢትሪስ ቺቤትን ያሸነፈቻት በ2023 ዩጂን ዳይመንድ ሊግ ላይ ሲሆን በወቅቱ ጉዳፍ 14 ደቂቃ ከ00 ሰከንድ ከ21 ማይክሮ ሰከንድ በመግባት የ5000 ሜትርን የዓለም ክብረ ወሰን የሰበረችበት እንደነበር ይታወሳል። የሁለት ጊዜ የዓለም የቤቶች ሻምፒዮን አፍረወይኒ ኃይሉ፣ ማርታ ለማየሁ፣ አሳየች አይቸው፣ አለሽኝ ባወቀና ጫልቱ ዲዳ በውድድሩ የሚሳተፉ ሌሎች ኢትዮጵያውያን አትሌቶች ናቸው። የባለ ክብረ ወሰኖች ታላቅ ፍጥጫ የተባለው ይህ ሮም የሚካሄደው ዳይመንድ ሊግ ውድድር የዓለም የአትሌቲክስ አፍቃሪያንን ለሁለት የከፈለም ሆኗል። የዓመቱ የዳይመንድ ሊግ ውድድር አምስተኛ ከተማ በሆነችው በጣሊያን ሮም ፒያትሮ ሜና ሲከናወን የሁለቱም አትሌቶች አድናቂዎች እሷ ታሸንፋለች በሚል የሞቀ ሙግት ውስጥ ይገኛሉ። በዓለም አትሌቲክስ ተቋም ድረገጾች ስር የሚወጡ አስተያየቶች ይህንኑ ያሳያሉ። ሁለቱ አትሌቶች በዓለም ዙሪያ የየራሳቸው አድናቂዎች መፍጠር የቻሉ ታላላቅ አትሌቶች መሆናቸው አይዘነጋም። 19 አትሌቶች በሚገኙበት የ5000 ሜትር የሴቶች ከባድ ፍልሚያ እነዚህ ሁለት የኦሎምፒክ እና የዓለም አትሌቲክስ ሻምፒዮና ባለድሎች ይገናኛሉ። የርቀቱ የዓለም ክብረ ወሰን ባለቤቷ ጉዳፍ ጸጋይና የኦሎምፒክ ሻምፒዮና ኬንያዊቷ ቢያትሪስ ቺቤት ከሁሉም አትሌቶች ልቀው ተጠባቂ አትሌቶች ሆነዋል። በርካቶች የተከታተሉትና ሁለቱ አትሌቶች በጂአመን ዳይመንድ ሊግ ውድድር ጠንካራ ፉክክር አድርገው በአንድ ሰከንድ ልዩነት በቺቤት አሸናፊነት መጠናቀቁ የቅርብ ጊዜ ትዝታችን ነው። ኬንያዊቷ በ2023 የዳይመንድ ሊግ ፍጻሜ በጉዳፍ የተበለጠችበትን ለመካስ ወደ ውድድር እንደምትገባም ተገልጿል። በአሜሪካኗ ኦሪገን በተካሄደው የዓለም አትሌቲክስ ሻምፒዮና በሴቶች 5000 ሜትር የፍጻሜ ውድድር ጉዳፍ ጸጋይ የወርቅ ባለቤት መሆኗ አይዘነጋም። ጉዳፍ በዚህ ድሏ ኢትዮጵያ በሻምፒዮናው ያገኘቻቸውን የወርቅ ቁጥሮች 4 ማድረስ የቻለችበት እንደነበር እናስታውሳለን። ከፍተኛ ፉክክር በነበረበት ውድድር ጉዳፍ 14 ደቂቃ ከ46 ሰከንድ ከ29 ማይክሮ ሰከንድ በመግባት ነበር እንግዲህ ባለ ክብር የሆነችው። ኬንያዊቷ ቢትሪስ ቺቤት ሁለተኛ በመሆን የብር ሜዳሊያ ባለቤት ለመሆን በቅታለች። በወቅቱ ሌላኛዋ ኢትዮጵያዊት ዳዊት ስዩም ሶስተኛ በመውጣት የናስ ሜዳሊያ ማስገኘቷ ይታወሳል። ለድሉ መሳካት ትልቅ ድርሻ የነበራት ለተሰንበት ግዳይ አምስተኛ በመውጣት አጠናቃለች። ለተሰንበት በዚሁ የኦሪገን የዓለም ሻምፒዮና በ10000 ሜትር የወርቅ ሜዳሊያ ማግኘቷ እንግዲህ እግረ መንገዳችንን ማስታወስ ይኖርብናል። ያን ጊዜ ከእኩለ ሌሊት በኋላ በተካሄደው የ5000 ሜትር ውድድር የመጨረሻዎቹ 10 ሜትሮች ድረስ አሸናፊዋን መለየት አስቸጋሪ የሆነበት እንደነበር ይታወሳል። በ1500 ሜትር ልምድ ያላት ጉዳፍ ተነቅነቁን የኋላ በበላይነት አጠናቀዋለች። ጉዳፍ ከወራት በፊት በ1500 ሜትር የቤት ውስጥ ውድድር ክብረ ወሰኑን መስበሯ ይታወሳል። በኦሪገን ውድድርም ከቀናት በፊት በዚሁ ዘርፍ ሁለተኛ ሆና በማጠናቀቅ የብር ሜዳሊያ ባለቤት ለመሆን የበቃች ድንቅ አትሌት ናት። ጉዳፍ ከውድድሩ በኋላ በመጎዳቴ ምክንያት የቶኪዮ ኦሎምፒክ በጣም ከባዱ ጊዜ ነበር ማለቷን እንግዲህ ወርልድ አትሌቲክስ ማስነበቡ ይታወሳል። ለ1500 ሜትር በደንብ ስዘጋጅ ቆይቻለሁ። ይህም በመጨረሻዎቹ ሜትሮች ላይ
በፍጥነት እንድሄድ ጠቅሞኛል። ስቴፋን ትልቅና እሷም የ1500 ሜትር አትሌት መሆኗን አውቃለሁ። ስለዚህ እሷም ፍጥነት አላት። እሷ ስትቀድም እኔ ፍጥነቴን በመጨመር ሜዳሊያውን ለማግኘት በቅቻለሁ ነበር በወቅቱ የሰጠችው አስተያየት። ዳዊት በበኩሏ ከዓመታት የጉዳት ቆይታ በኋላ ነው ወደ ድል የተመለሰችው። የሜዳሊያ አሸናፊ ሆኜ መድረክ ላይ ለመውጣት ተስፋ አድርጌያለሁ ብላ ነበር። እንግዲህ ዳዊት ተሳክቶላታል። በዚህ ዘርፍ የሜዳሊያ ባለቤት ለመሆን አለም ያለው ለ5 ዓመታት ከጉዳት ጋር ስታገል የድል ለኔ ልዩ ነው ነበር ያለችው። እንግዲህ በሮም በሚካሄደው የዳይመንድ ሊግ ውድድር 6 ኢትዮጵያውያን አትሌቶች በሚፋለሙበት መድረክ የ2 ጊዜ የቤቶች ሻምፒዮና ባለቤት ፍሬወይኒ ኃይሉም ትኩረት ስባለች። ከቅርብ ጊዜ ወዲህ ደምቃ እየታየች ያለችው ፍሬወይኒ ኃይሉ ምናልባትም ሳትጠበቅ አሸናፊ ልትሆን እንደምትችል ግምቶችን የሚሰነዝሩ ባለሙያዎች አልታጡም። የዓለም አይኖች ጉዳፍና ቺቤት ላይ አተኩረው እችኛዋን ድንቅ አትሌት የዘነጉ ቢመስልም ለአሸናፊነት ያጯት የአትሌቲክስ ባለሙያዎች ቁጥር ቀላል አይደለም። ጣሊያናዊቷ 10000 ሜትር የኦሎምፒክ ሜዳሊስት ናዲያ ባቶክሊቲ የተሻለ ሰዓት ካላቸው አትሌቶች ውስጥ ተጠቃሽ ነች። በአገሯ አየርና በደጋፊዎቿ ፊት ለሚደረገው ውድድር እስከ መጨረሻው ልትፋለም እንደምትችል ይጠበቃል። ከኢትዮጵያ በኩል አሳየች አይቸው፣ ማርታ አለማየሁ፣ አለሽኝ ባወቀና ጫልቱ ዲዳ ኢትዮጵያን የሚወክሉ ሌሎች አትሌቶቻችን ናቸው። በ1500 ሜትር ውድድር ደግሞ ሳሮን በሬ፣ ሂሩት መሸሻና ብርቄ ኃይለውም ተሳታፊ መሆናቸውን የዓለም አትሌቲክስ በድረገጹ ይፋ አድርጓል። እንግዲህ ውድ የቻናላችን ተከታታዮች ለአትሌቶቻችን መልካም ድልን እንመኛለን። እናንተም እንግዲህ ውድድሩን ተከታትላችሁ ዘና እንድትሉ አትሌቶቻችንን እንድትደግፉ እናበረታታለን። በሌላ መረጃ ዳግም እስከምንገናኝ ሰላም። She hasn't shaken.